ሊያድር ነው ወይ? ያሞኝ ብሎ አሞኝ ሊያድር ነው ወይ? መስራት ያጣው ሰው መሜን በጎ ነኝ፣ መሜን በጎ ነኝ፣ መሜን በጎ ነኝ። እንጨዋወት እንጨዋወት፣ እናውራ። ከማን እናወራለን? የቤት እመቤት ከሚሆኑትና ከማዳም ቅመሞች ነው ማውራት የምፈልገው። ከማዳም ቅመሞች ወይም ከቤት እመቤት ውስጥ የሚተካ አባወራ ይመለከተዋል። የቤት እመቤቶች አባወራ ይመለከተዋል። ሁለተኛ የማዳም ቅመምን የሚበላ ወጠጤ ልበለው ወይስ እንዲያው ጋጠ ወጥ አማርኛ ነው? አይ አልንከባከበውም። እኔ እህቶችን እመክራለሁ። ልብ ያለው ደግሞ ከዛ ውስጥ የወጣች ናት፣ የህይወት አጋሪ እህቴ ናት ላለ ጥሩ ልብ ላለው ወንድ ደግሞ ይሰማኛል ማለት ነው። ስለዚህ ብዙ ምክሮች እንመካከራለን። ግን ቪዲዮ እየታየ ስላልሆነ ነው እንጂ ብዙ ነገሮችን ግድብ የሚያደርገኝ አለ። ያው ይለፋ አይደለ ለማለት ለመውጣት ይለፋል። ብዙ ገና ለፍተሽ ነው እየተባልኩኝ ነው መሰለኝ። እሺ እሞክራለሁ፣ እለፋለሁ እና የህይወት ታሪክ መናገር፣ በትዳር ላይ የህይወት ታሪካችሁን መናገር ለምትፈልጉ ሴቶች፣ የቤት እመቤቶች የህይወት ታሪክ ምንድን ነኝ? የቱ ጋር ነው ያለሁትኝ? አንዳንዴ በጣም በየብዙ ቤቶች በሄድኩበት ሰዓት የሆነ ቤቶችን ሰው አስታርቃለሁ። አንዳንዴ ማለት ነው፣ አንዳንዴ ሳይሆን ጊዜውንና እድሉን ባገኘሁት ልበል ሰው ማስታረቅ ወይም ሰው እንዲፋቀር እንዲጋባ የማድረግ እኔ ጊዜውን አግኝቼው ነው የምለው። መታደል ነው። እኔ ወደዋለሁ። መታደል ነው ማለት አንዳንዴ እኔ ልክ ነኝ ይመስለኝና የሆነ ስህተት እሰራለሁ። ልክ ነኝ ይመስለኛል። ሌላ ሰው ጋር ሄጄ ግን አዋርቻቸው እኔ እኮ እንደዚህ አድርጌ እንደዚህ ተፈጥሯል በምላቸው ሰዓት አይ ይሄ ቢሆን ይሄ ነው ብለው ምክር ሲሰጡ አሃ ለካ ተሳስቼ ይኖራል ትክክል ነኝ ብዬ ነው እኔ የሄድኩትኝ ብዬ እንድገነዘብ ያደርገኛል። ያንን ቃል ከራሴ ስላገኘሁት ያንን ህይወት ከራሴ ስላገኘሁትኝ ሰዎችን የማስታረቅና ወደ ፍቅር ህይወት እንዲሄዱ የማድረግ እድሉን ባገኘው እላለሁ ማለት ነው። ለምን ያኔ ተደስቻለሁ። እኔ ትክክል ነኝ መስሎኝ ያደረግኩትን እንደ ትክክል መስሎኝ ጥፋት ሆኖ ሳገኘውና ሲያክሙኝ ማለት ይቻላል በዶክተርኛ ወይም በእንትነኛ የህሊና ሐኪም ሲያክሙኝ ስለረካሁኝ ጎድቻችኋለሁ። ይህን እድል ባገኘው እኔም ለሌሎች እርካታ እኔ እንደተደሰትኩት ሌሎችም እንዲደሰቱ ማድረግ አለብኝ ብዬ ለመወጣት ወይም እድሉን ለማግኘት እሯሯጣለሁ ማለት ነው። ግን አንድ እድሉን ስጡኝ ማለት የቱ ጋር ነው ያለሁት? ምን ላይ ነው ያለሁት? በራሴ እተማመናለሁ። እቀናለሁ። ባሌ ምን ላይ ነው ያለው? በራሴ ህይወት ደስተኛ ነኝ? የቱ ጋር ነው ያለሁት? ስራዬስ ስኬታማ ይሆናል? የወደፊት ተስፋዬስ ምን ይሆናል? የያዝኩት ሙያ የወደፊት ደስተኛ ያደርገኛል ወይ? ደስተኛ ህይወቴን ይመራልኛል ወይ? እኔን ደስታዬስ አለ ወይ የሚለውን እንድናጠናና እንድናገናዝብ ያደርገናል። አንዳንዴ የተሰጠነውን አሜን ተሰጥቻለሁ ብለን እንዳናስብ የሚያደርጉን ነገሮች አሉ። የዳቢሎስም ይሆን የእኛ አገነዛዝብ ይሆን እግዚአብሔር ይወቀው፣ እሷ ትወቅልን። ያ ምንድን ነው? ከሰው ጋር ያለመገናኘት በጣም ያደነቁራል። ከሰው ጋር መገናኘት ወደድንም ጠላንም ለአእምሮ ምግብ ነው። ለሆዳችን ምግብ የተለያየ ምግብ እንደሚያስፈልገው ሁሉ ለአእምሯችን ደግሞ ከተለያየ ሰው መገኘት አለብን። ከተለያየ ሲባል ወደ መጥፎ የሚወስድ ሰው ሊመጣ ይችላል። ከዛ ጋር ምንድን ሆኜ ነው? አይ ይሄኛው መንገድ የተሳሳተ ነው፣ ማረም አለብሽ። ለምንድን ነው? ጓደኛም ሲመረጥ ታይቶ ነው። ከኔ የበለጠ ጠንካራ ናት ወይ እሷ ጠንካራ ሆና እኔን ታጠነክራለች ወይ ብሎ እንድትወስኝ ያደርግሻል ማለት ነው። እንድታውቂው ያደርግሻል ማለት ነው። ያንን በትንሹ እንዴት አውቃለሁ ልትሉኝ ትችላላችሁ። ታውቃላችሁ። በትንሹ እንዴት ታውቃላችሁ ማለት የሆነ የቤት ስራ ስጧታላችሁ የራሳችሁ ማለት ነው። ወይም የራሷን ህይወት ስታወራ የኔ ህይወት ቀላል የእሷ ህይወት ከባድ ምን ሁኜ ነው የኔን ህይወት እንትን ያልኩት ብላችሁ እንድትማሩ ሲያደርጋችሁ መጀመሪያ ሀሳብ ለሀሳብ ስትለዋወጡ የእሷ ቤት ያወራችሁና አንቺ ቤት ያለውን ታገነዛዝቢዋለች ማለት ነው። እሷ ደግሞ ለጎረቤቷ የምታስብ ከሆነ ለእኔም ታስብልኝ ይሆናል ብለሽ ታስቢያለሽ። የጎረቤቷ አሰበች ማለት ለአንቺ ማሰበች ማለት አይደለም።
አንዳንዴ እድል ለአንዱ ይታደልና ለአንዱ ደግሞ ትግል ይሆናል ማለት ነው። ትግል የምትሆንበት ሰዓት ለአንዱ ከአንዷ ጋር የተግባባችዋ ሴት ከአንዷ ጋር ልትግባባ ትችላለች። ለምን? አንዱ ጋር ያገኘችው ቀናነት ሊሆን ይችላል። አንዱ ጋር ደግሞ ገና አልተማረችም ስል በእስክሪብቶና በወረቀት አይደለም። ከሰው ጋር ወጦ የመግባት ጥበብን አላወቀችም። ስለዚህ ከዛችኛዋ ሴት ጋር አልተግባባችም ማለት ነው። እንድትግባባ ግን ጊዜ እንሰጣታለን። ጨርሶ መተው አይደለም። እኔ ደከም ያሉችን ረጅም ጊዜ ፈጅባቸዋለሁ። ረጅም ጊዜ ፈጅቼ ግን ያቺ ሴት ስትመለስልኝ አቤት የምደሰተው መደሰት። ትመለስልኛለችም ደግሞ ከኔ ጋር ውላ። አዎ አንድ ለምስክርነት የማቀርበዋለኝ። ቀጣዩን ትመለከታላችሁ። ለምስክር የምትቀርብ ማለት ነው። ለምስክር ማለት ይሄ ያወራችሁ እውነት ነው ውሸት ነው እንዳትሉ ለምስክርነት አቀርባለሁ። እናም ደረብ ላርግ መሰለኝ። እንደው ለምኑም ደረብ ስታደርጉት አሁን ይህንን ደረብ ያልኩበት ምክንያት አለኝ። ደረብ ማለት ቤት ውስጥ ብቻችሁን ሁናችሁ የምትኖሩት ኑሮና ኑሯችሁ ጓደኛም ሆነ ትዳር ወይም ዘመድ ሲመጣ የምታቀርቡት ደስታና የምታቀርቡት እንትን ወኔ ወይም ሞላ የሚላችሁ ነገር አለ አይደለ? ልክ እንደዛ ጨርሶ ሰው አይቻት ሆነኝም እያሉ እየመረጡ መጣል ሳይሆን ያችን ሰው ካለችበት አላውቅ ብላ እኮ ነው ፍሬነትን አላውቅ ብላ እኮ ነው ይህኛውን እስኪ ፍሬነትን እናስተምራት ብላችሁ አንድም ሆናችሁ ሁለት ያችን ሰው ስትመልሷት አብራችሁ አዝለቁ አይደለም። አንዴ ካነቃችኋት እሷ ደግሞ ቀጣዩን ልታነቃ ትሄዳለችና ጊዜ የላትምና ያ ምንድን ነው? መጀመሪያ እናንተ ስራችሁን እየሰራችሁ እየሄዳችሁ ነው፣ እየተራመዳችሁ ነው። ያቺ ሴት ከሰው ስትውል ከጓደኛ ስትውል የቤት እመቤቷ ከጓደኛ ስትውል ከሰው ስትውል እውቀት አወቀች። አንድ ነገር የገጠመኝ እንድንገራችሁ። በጣም የሆነ ቤት የመዋል እንትናቸው በጣም ዝቅ ያደረጋቸውን እንትን ልበላችሁ። አንድ ባልና ሚስት ነበሩ እና ባልየው እንዴት ብሎ ጓ ይላል። ስትመጣ ልበል እዛው ቤት ውስጥ ነው የሚሰሩት ስራው። ወጣም ቢልም ያን ያክል ቤት ውስጥ የሚሰራ ስራ ነው የምትሰራው። ከዛ ጓ ይላል። ምንድን ነው እላለሁ። የእንግዳ ምግብ የሚሰራ ይሄ ነው ወይ ወጡ የሚሰራው ይሄ ነው ወይ ብሎ ጓ ይላል። እኔ ይሄ ወጥ ይሰራ ብዬ ነው ወይ? ይሄ በርበሬ ይገዛ ብዬ ነው ወይ? ይሄ ይሰራ ብዬ ነው ወይ ነው የሚሰራው? ለምንድን ነው የሚስትን ድርሻ የማትወጣው? ንገሪያት ይለኛል። አሀ ይሄ ነገር ምንድን ነው? ወይ አንዳንዴ ወንዶች በኪሳቸው ብራቸውን ያደርጉና እንዴት ይሄ ነው የሚሰራው ይሄ ነው ወይ ምናምን የሚሉት አላቸው። አላምናቸውም ወንዶችን። እንደዛ ሊሆን ይችላል አልኩኝና ሚስትየዋን ጠጋ ብዬ እንዴት ነው ባል አፍ አውጥቶ እንደዚህ እስከሚናገር ድረስ ምንድን ነው ብዬ ጠየኳት። ስጠይቃት እኔ ምልሽ አለች። ምን አለሽ አለች። ወጥ በራሴ ትዕዛዝ ነው እየተሰራ ያለው እንጂ በሴት ትዕዛዝ እየተሰራልኝ አይደለም። ወጥ እንኳን ሌላ አይነቱን ራሱ ይሄንን ይሰራ ብዬ ነው የምሰራው። ዛሬ እንግዳ መጦ ሳልናገር ስለቀረው የለመደው ወጥ ተሰርቶ አገኘሁትኝ የማይጣፍጠው እና እንደዚህ ብሎ አለኝ ብዬ እነግራታለሁ። እና ባል እኮ እንደዚህ አይደለም የሚያዘው፣ ከሰራተኛ ጋር አይደለም ወጥ ምልታቢያቸው። ምናልባት እንደው አልመቻች ሲሉ አንዳንድ ቀን ካልሆነ በስተቀር ከሳምንት አንድ ቀን ወይም ከሳምንት 2 ቀን ባልሽን ጎብኘት የምታደርጊበት ቀን ሊኖር ይችላል። ቢዚ ሆነሽ ሊሆን ይችላል ለባልሽ ጊዜ ያልሰጠሽው። ግን ለባል ግን ጊዜ የለኝም የምትሉ ሴቶች አላምንም። የትኛውን ኑሮ ኖርሽውና ነው ለባል ጊዜ ያጣሽው? አሞሽ ካልሆነ በስተቀር ለባልሽ ጊዜ የለኝም የሚለው የማስመሰል ነው ብዬ ነው የምወስደው፣ ወይም ያለማወቅ። ትምህርቱንና እውቀቱን መጀመሪያ ወሰጅ እንጂ ጊዜ የለኝም አትበይ። ያቺ ሴት ምን አለችኝ? ጎንበስ አለችና አዳመጠችህ ብላ እውነት ነው እሱ ባለኝ ነው እየሰራው ያለሁት እውነት ነው አለችኝ። እንዴት ብዬ ስጠይቃት ወጣ ብዬ አላውቅም። አሁን ያልሽኝ ነገሮች ባል እንዴት እንደሚያዙ እንትን አላውቅም። ልጅ ወልዳለች እንግዲህ እንደዚህ እንዴት እንደሚል ስለማላውቅ ዝም ብዬ እንትን አልኩኝ አለች። ገረመኝ። ለካ ይሄም አለ ወጣ ብሎ ማየትና ጥበብን ማየት ከሰው ጋር ህይወትን መምራት ለካ
ያስተምራል፣ እስከ ትዳርም ትምህርት ይማራል ብዬ ሰው አስተምር ብዬ ለራሴ ተምሬ መጣሁ እላችኋለሁ። ለዛ ነው ከሰው ጋር ስትውሉ አንዳንድ ጥበቦችን ትማራላችሁ። ህይወታችሁን ቀለል አድርጋችሁ እንድትኖሩ ያደርጋችኋል ማለት ነው። ሰላማችሁ ይብዛ። ዩቱብ ከኔ ጋር መስራት ለሚፈልግ አለሁ። እንዲሁም የተለያዩ ሙያዎችን መልመድ፣ ዩቱብ መስራት፣ መቀለድ፣ የህይወት ታሪክ መናገር ለምትፈልጉ ዝናሽ ከደብረ ማርቆስ አለሁ። ይመቻችሁ።